አላህ ከዚህ በላይ እንዲያባላቸው በደንብ ዱዓ አድርጉ። በመጀመሪያ አካውንቴ በጣም እያያዙ ስለሆነ በደንብ ኮፒ ሊንክ አድርጉ በቻላችሁት አቅም። የእስራኤሉ የብሔራዊ ደህንነት ኃላፊ የሆነው ቤንግቪር የእስራኤል መንግስት እንበትናለን ሲል ተናግሯል። ቢንያሚን ኔታንያሁ ሐማስን ትጥቅ አስፈታለሁኝ ብሎ ቃል ገብቶልኝ ነበር። ይህንን የማያደርግ ከሆነ ግን የእስራኤልን መንግስት እንበትነዋለን ሲል ነው የተናገረው። በነገራችን ላይ በኦክቶበር 7 ማለትም የዛሬ 2 ዓመት አካባቢ ነው የሐማስ የነፃነት ትግል ጅማሮን ያደረገው። በእስራኤል ላይም ጥቃት የፈጸመው። ከጥቃቱ በኋላ እስራኤል ግን ለዓለም ሕዝብ እንዲሁም ለእስራኤል ከፍተኛ አመራሮቹም ጭምር ቃል የገባቸው አንድ ነገር ነበረ። በ15 ቀን ውስጥ ወይንም ደግሞ ከበዛ በአንድ ወር ውስጥ ሐማስን ትጥቅ አስፈታለሁኝ እደመስሳለሁኝ ብላ ቃል ገብታ ነበር። ይኸው 2 ዓመት። በ2 ዓመት ውስጥ ሐማስም አለ እጅ አልሰጠም። ከእስራኤል ጋር በአንድ ቴብል ላይ ቁጭ ብሎ ተደራድሮ የሰላም ስምምነት የተኩስ አቁም ስምምነት አድርጓል። የዚህ ተኩስ አቁም ስምምነት ዘለቄታው ምን ያህል አስተማማኝ ነው? የይሁዶቹን ማመን አንችልም። አላህ ስብሐነሁ ወተዓላ እስከ መጨረሻው ድረስ ፍልስጤማውያን ነፃ ያውጣቸው ብላችሁ ዱዓ አድርጉ እንጂ በተለይ በዶናልድ ትራምፕ በኩል የመጣ ድርድር ምንም ልታምኑት አይገባም። በተለይ ደግሞ አሁን የኖቤል ሽልማቱን አጥቷል። ሲጠይቅ ስጡኝ ብሎ ሲጠይቅ የነበረው ማለት ነው። ከዚህ በኋላ ምን ሊያደርግ እንደሚችል መገመት ከባድ ነው። አላህ ሰላሙን ለፍልስጤማውያን ሕዝብ ያድርግ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የሰራኸው ወንጀል ሰማይ ጫፍ ቢደርስ አላህ ወንጀልህ እንዲምርልህ ትፈልጋለህ? ሁሉንም፣ ትንሹንም ትልቁንም፣ የመጀመሪያውንም የመጨረሻውንም። እንግዲያውስ ከፈለግ ይህን ሐዲስ ልብ ብለህ አድምጥ። ይህም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። ነፍስህ ላይ አጅር እንድታገኝ አትሰስትባት። በሐዲስ አልቁድሲይ በሐዲሱ ትርጉም አላህ ስብሓነሁ ወተዓላ እንዲህ ሲል ተናገራል። የብነ አደም፣ አንተ የአደም ልጅ ሆይ ወይም አንተ የሰው ልጅ ሆይ ለው በለገት ዙኑቡከ ዐናነ ሰማ፣ ወንጀልህ ሰማይ ጫፍ ቢደርስ። ማን ነው እስቲ ከኛ ውስጥ ወንጀሉ ሰማይ ጫፍ የደረሰ? ላ የለም። ላኪን አላህ ስብሓነሁ ወተዓላ ራሕመቱ እዝነቱ ሰፊ እንደሆነ ሊነግረን ስለፈለገ ነው። ከዛም ምን አለ? ثم استغفرتني፣ ከዛም ምህረትን ከለመንከኝ ገፈርቱ ለከ፣ ላንተ እምርልሃለው አለ። ያ እኽዋን ወንድም እህቶቼ፣ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። ምንም ያክል ወንጀለኛ ብትሆኑ፣ ምንም ያክል ወንጀል ብትሰሩ፣ ወዲያው ተጸጽታችሁ ወደ አላህ ስብሓነሁ ወተዓላ የምትወብቱ ከሆነ ምህረትን የምትለምኑ ከሆነ አላህ ስብሓነሁ ወተዓላ ይምራችኋል። አላህ እጅግ መሐሪ አዛኝ የሆነ ጌታ ነው ያለን። አልሐምዱሊላህ ረብል ዓለሚን። ሸይጣን ግን ይህንን አይፈልግም። ከዚህ በፊት የሰራውን ወንጀል አምጥቶ አግዝፎ ፊት ለፊት አስቀምጦ እንድታስበው እንድታብሰለስለው ያደርግሃል። ይህን ሁሉ ወንጀል ሰርተ እንዲሁ በቀላሉ አላህ የሚምርልህ ይመስልሃል ብሎ ይነግርሃል። ያ ሊያሞኘን የፈለገው አትስማው፣ ጆሮ እንዳትሰጠው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ጀግናው ጋዜጠኛ ሸሂድ ሆኗል። ይህ ቪዲዮ ከደረሳችሁ አላህ ጀነተል ፊርደውስን እንዲወፍቀውና ብዙዎቹ ዱዓ እንዲያደርጉለት ለሁሉም ማዳረሳችሁን እንዳትረሱ። ለፋለስታይናውያን ድምጽ በመሆን ብዙ ስራዎችን ሲሰራ የነበረው ጀግና ወንድማችን ሸሂድ መሆኑ እየተነገረ ይገኛል። ዓለም ፋለስታይናውያን ባገኙት ፋታ ተደስቶ ሳይጨርስ ይህን ጀግና በማጣቱ በሐዘን ተውጦ ይገኛል። አላህ ጀነተል ፊርደውስን ይወፍቀው፣ የተቀሩትንም ደግሞ አላህ ያጠንክራቸው። ሁላችንም ፍሪ ፍሪ ፓለስታይን ማለታችንን እንዳንረሳ። ፍሪ ፍሪ ፓለስታይን። ታውቆት ነበር እንዴ? ግን ትናንት የተገደለው ሳላህ አልጀፍራዊ ፓለስታይኑ ማለት ነው። ይህ ቪዲዮ በሰሞኑ የለቀቃቸው የመጨረሻ ቪዲዮዎች መካከል ነው። የጋዜጠኝነት ሙያውን ለቀጣዩ ጀኔሬሽን ሲያስተላልፍ ነው። የሚገርማችሁ ማስተላለፉ ብቻ ሳይሆን የተናገራት ንግግር ነው። ዓለም እኛን ታርጌት እያደረገን ነው። ስለዚህ ለቀጣይ ጄኔሬሽን ማስተላለፍ አለብን። እኛ ወጣቶች እንኳን ብንሞት እነዚህ ህፃናት ተተክተው በእኛ ቦታ ሁሉን ነገር መከታተል አለባቸው፣ ካሁኑ እናለማምዳቸው እያለ እቺ ፕረስ የምትለውን የጋዜጠኞችን ልብስ ለታዳጊው ሲያለብስ የታየበት ቪዲዮ ነው። ይህ ቪዲዮን ከሰሞኑ ነበር የለቀቀውና የእኛን ሚሽን እነዚህ ታዳጊዎች ያስቀጥላሉ ነበር ያለው። ሌላኛው ደግሞ ይህኛው ቪዲዮ ነው። በጠዋት ተነስቶ ወደ ጋዛ ማለት ነው እንደምትመለከቱት የፈራረሱ ቤቶችን ካየ በኋላ በቁጭት ውስጥ ሆኖ የመሬት መንቀጥቀጥ እንኳን እኮ እንደዚህ ቤት አያፈርስም ነበር ያለው። ኢንሻአላህ ጋዛ ጥሩ ትሆኛለሽ እያለ በአላህ ላይ ያለውን እምነት ነበር የተናገረው። እንግዲህ ሳላህ አልጀፍራዊ እነዚህ ቪዲዮዎች ማለት ነው ስታዩት እና ከሞቱ በኋላ እነዚህ ቪዲዮዎች በደንብ ደግሞ ቫይራል እየወጡ ሲመጡ ምናልባትም እንኳን አንዳንዴ ታውቁት ይሆናል ልትሉ የሚያስብሉ ቪዲዮዎች ናቸው። እንግዲህ ከ27 ዓመቱ ወጣቱ ትናንት በታጣቂዎች በጋዛ መገደሉን ሁላችንም እንደሰማን የሚታወቅ ነው። አዳዲስ መረጃዎችን ለማግኘት ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ታውቆት ነበር እንዴ? ግን
ትናንት የተገደለው ሳላህ አልጀፍራዊ ፓለስታይኑ ማለት ነው። ይህ ቪዲዮ በሰሞኑ የለቀቃቸው የመጨረሻ ቪዲዮዎች መካከል ነው። የጋዜጠኝነት ሙያውን ለቀጣዩ ጀኔሬሽን ሲያስተላልፍ ነው። የሚገርማችሁ ማስተላለፉ ብቻ ሳይሆን የተናገራት ንግግር ነው። ዓለም እኛን ታርጌት እያደረገን ነው። ስለዚህ ለቀጣይ ጀኔሬሽን ማስተላለፍ አለብን። እኛ ወጣቶች እንኳን ብንሞት እነዚህ ህፃናት ተተክተው በእኛ ቦታ ሁሉን ነገር መከታተል አለባቸው፣ ካሁኑ እናለማምዳቸው እያለ እቺ ፕረስ የምትለውን የጋዜጠኞችን ልብስ ለታዳጊው ሲያለብስ የታየበት ቪዲዮ ነው። ይህ ቪዲዮን ከሰሞኑ ነበር የለቀቀውና የእኛን ሚሽን እነዚህ ታዳጊዎች ያስቀጥላሉ ነበር ያለው። ሌላኛው ደግሞ ይህኛው ቪዲዮ ነው። በጠዋት ተነስቶ ወደ ጋዛ ማለት ነው እንደምትመለከቱት የፈራረሱ ቤቶችን ካየ በኋላ በቁጭት ውስጥ ሆኖ የመሬት መንቀጥቀጥ እንኳን እኮ እንደዚህ ቤት አያፈርስም ነበር ያለው። ኢንሻአላህ ጋዛ ጥሩ ትሆኛለሽ እያለ በአላህ ላይ ያለውን እምነት ነበር የተናገረው። እንግዲህ ሳላህ አልጀፍራዊ እነዚህ ቪዲዮዎች ማለት ነው ስታዩት እና ከሞቱ በኋላ እነዚህ ቪዲዮዎች በደንብ ደግሞ ቫይራል እየወጡ ሲመጡ ምናልባትም እንኳን አንዳንዴ ታውቁት ይሆናል ልትሉ የሚያስብሉ ቪዲዮዎች ናቸው። እንግዲህ ከ27 ዓመቱ ወጣቱ ትናንት በታጣቂዎች በጋዛ መገደሉን ሁላችንም እንደሰማን የሚታወቅ ነው። አዳዲስ መረጃዎችን ለማግኘት ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ብዙ ሰዎች ሱጁድ በሚያደርጉ ጊዜ ሱብሃነ ረቢየል አዕላ የሚለውን 3 ጊዜ ይላሉ። እኔም ሱጁድ ላይ የሚባል ከነብዩ ሰለላሁ ዐለይሂ ወሰለም የተዘነጋ የሆነ በጣም ጠቃሚ ሱና መኖሩን ልነግራችሁ ፈልጋለሁ። የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። በቻላችሁት አቅም ሼር፣ ትልልቅ ፎሎ ያላችሁ ደግሞ ሪፖስት አድርጉት። ነብዩም ሰለላሁ ዐለይሂ ወሰለም ሱጁድ በሚያደርጉ ጊዜ ሱብሃነ ረቢየል አዕላ ካሉ በኋላ ከዚያም በጣም የሚያምር ዱዓ ይሉ ነበር። ሁላችንም ይህንን ዱዓ አብረን እንላለን ወይንም ስክሪንሻት አድርጉት። اللهم لك سجدت وبك آمنت ولك أسلمت سجد وجهي للذي خلقه وصوره وشق سمعه وبصره فتبارك الله أحسن الخالقين ነቢያችን ሰለላሁ ዐለይሂ ወሰለም እኔ ሰግድ እንዳያችሁ ስገዱ በማለት አስተምረውናል። ይህንን ለራሳችሁ፣ ለእህቶቻችሁ፣ ለሚስቶቻችሁ እንዲሁም ለልጆቻችሁ እንዲሁም ለሰዎችም ማሰራጩ። ነብዩ ሰለላሁ ዐለይሂ ወሰለም ሱናን ማሰራጨት በምድር ላይ ካሉ ሁሉ የላቀ ክብር ያለው ነገር ነውና ነብዩ ሰለላሁ ዐለይሂ ወሰለም በምናገኛቸው ጊዜ የአላህ መልእክተኛ ሆይ እንዳንቱ ሰግድ ነበረ እንላችሁ ይሆናል። ቢዝነስ ካርድ ማዘዝ የምትፈልጉ በታች ባስቀመጥኩላችሁ ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። ለድርጅት፣ ለግለሰብ፣ ለተለያየ ዓላማ የምታውሉትን ምርጥ ቢዝነስ ካርዶችን አዘጋጅተው እየጠበቋችሁ ይገኛል። እታች ባስቀመጥኩላችሁ ስልክ ቁጥር በመደወል ቢዝነስ ካርዳችሁን መረከብ ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በትናንትናው ዕለት ኢትዮጵያ ላይ ማስፈራሪያ ያደረሱት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከበርካታ ግብፃውያንም ከባድ የተባለ ተቃውሞ እየደረሰባቸው እንደሚገኝም እየሰማን እንገኛለን። ግብፃውያን አንድ አባባላቸውን ተጠቅመው ነው እንግዲህ አብዱል ፈታህ አልሲሲ ላይ ተቃውሞን እያሰሙ የሚገኙት። እዚህ ጋርም አረብኛ ማንበብ የምትችሉ እዚህ ጋር ማንበብ ትችላላችሁ። እህሉ ሲፈጭ ድምፁን ሰምተናል፣ ነገር ግን እስካሁን ድረስ ዱቄቱን አላየንም የሚል አባባልን ተጠቅመው ነው በአብዱል ፈታህ አልሲሲ ላይ ተቃውሟቸውን እያሰሙ ይገኙት። ሁልጊዜ ዛቻ፣ ሁልጊዜ ማስፈራሪያ፣ ሁሉ ጊዜ እርምጃ እንወስዳለን የሚሉ ንግግሮችም በኢትዮጵያ ጉዳይ ላይ እንሰማለን። ነገር ግን ምንም አይነት ነገር ስታደርግ አይተን አንመለከትም። ወሬ ብቻ ነው የሚል ተቃውሞ ነው እንግዲህ በአብዱል ፈታህ አልሲሲ ላይ እየቀረበበት የሚገኘው። ሐማስ ለወጣቱ ጋዜጠኛ ሳሊህ አልጃዕፈራዊ የተበቀለ ነው የሚገኘው። ጋዜጠኛው የተገደለው ለእስራኤል ተላላኪ የሆኑ አቡሻብ ተብሎ በሚጠሩ ታጣቂ ቡድኖች ነው። እንግዲህ ሐማስ ወጣቱ ጋዜጠኛ ሳሊህ አልጃዕፈራዊ ከተገደለ በኋላ ለየትና ብርቱ የሆነውን የበቀል ብትር እያሳረፈባቸው ይገኛል። ዛሬ እዚህ ጋር እንደምትመለከቱት በገዛ መሃል አደባባይ ህዝብ በተሰበሰበበት የዚህን ታጣቂ ቡድን አባላት ከማረከ በኋላ በአደባባይ እንዲረሸኑ አድርጓል። ይህንን ቡድን ለረዥም ጊዜ ለእስራኤል ለፍልስጤማውያን ለገዛ የሚመጣውን የእርዳታ ቁሳቁስ ሲዘርፍ የነበረና እንዲሁም ቦታ ሲጠቁም ለእስራኤል ሲላላክ የነበረ ከሃዲ ቡድን ነው። ረዥም ጊዜ ሐማስ ጥርስ ነክሶበታል። አሁን ጊዜው ይመስለኛል እንዲሁ በቀላሉ የሚተው አይመስለኝም። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም يا أيها الذين آمنوا استعينوا بالصبر والصلاة إن الله مع الصابرين ولا تقولوا لمن يقتل في سبيل الله أموات بل أحياء ولكن لا تشعرون
ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون. እንኳን ወደ ሱድ ቲዩብ በሰላም መጣችሁ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ነባሮች ላይክ በማድረግ ያበረታቱን። ጀዛኩም